ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ፣ እንዳትገልጪው አይንሽ። አሁን መግለጥ ትችያለሽ አይንሽ። አይዞሽ 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 ተነሽ 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 አይዞሽ የእናት አይዞሽ ምን እንደምን አይዞሽ አይዞሽ እናቴ ምን እንደምን እግር ይቀጣልኝ አሁን ገና እግር ቀጣልኝ እኔ አይደለም ከሩ ተጠቃንተ እኔ አይደለም ማርያም ነኝ አይደለም እመቤቴን ችግር የለም እኔ አይደለም እግዚአብሔር ባንተ ላይ ለኔ እግር ይቀጣልኝ ለእግዚአብሔር ቤተክርስቲያን ነበር ይናፈቀ እሱን ስም አቶ ብርሃኑ ይባላልኝና እኔ ላስታውቅሽ። ያው ማርያም አለች፣ የማርያም ስዕል ዋጋ ያው አመስግኛ ተበልሽ የማርያም ልጅ ቀርብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው በሁለት ቀን ውስጥ አይደል? አቶ ብርሃኑ በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብልህ ነኝ። ያው ማርያም ናለች ልሻን እስኪመጣ ግቢናት ጆንሽ ሳሎን እግሬ ቀጠላችሁ እኔ ቤተክርስቲያን ገብቼ አይዞሽ አታልቅሺ። ምንድነው ለመንግስት እንደዚህ የተጎዱ ሰዎችን ለህዝብ ማስተዋወቅ እግዚአብሔር በረከቱ እንሳተፍ። በጣም ናይሮቢ ነበርኩኝ። አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንደተከታተል ነው ይሄንሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ እየቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበት የሚቻለውን ሁሉ እንድረዳሻለን። እሺ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጪው ቤተክርስቲያን እንድትቀሪ አንፈልግም። ለእኛም ጸሎት አድርጊልን።